ጤና ይስጥልኝ የቻናሌ ተከታታዮች። ባለፈው ባቀረብኩት ቪዲዮ የብሮኮሊ ቡቃያ ለጤና የሚሰጠውን ከፍተኛ ጥቅም ምክንያት የሆነውን በትንሽ መጠን የተሟላ ሰልፎራፋን የተሰኘውን አስገራሚ ንጥረ ነገር በመያዙ ለበርካታ የጤና ጥቅም ምክንያት እንደሆነ በቂ የሆነ ግንዛቤ እንዳገኛችሁ አምናለሁ። ለዛሬው የብሮኮሊ ቡቃያ ወይም ብቅል በቤታችን እንዴት እንደምናዘጋጅ አስተማሪ የሆነ ቪዲዮ ይዤ ቀርቤያለሁ። ውድ የቻናሌ ተከታታዮች በጥንቃቄና በትኩረት ብትከታተሉት እኔ በቤቴ ሞክሬው ለብዙ ነገሮች ውጤት ያገኘሁበት በመሆኑ እንዳያመልጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ያገኛችሁትን ውጤትና አስተያየት ላይክ፣ ሼር በማድረግ ይህንን አስገራሚ የጤና ጥቅም የሚሰጠውን ለሌሎች በማጋራት እንድትተባበሩ ጠይቃለሁ። ቀጥታ ወደ ተዘጋጀው ቪዲዮ አመራለሁ። አብዱ ሰማን ነኝ ከአብሰም ዩቲዩብ 255 ቻናል። የብሮኮሊ ቡቃያ ወይም ብቅል ለማዘጋጀት የምንጀምረው የዘሩን ፍሬ በመግዛት ይሆናል። ዘሩን ከገበሬዎች የዘር ፍሬ መሸጫ መደብሮች በምስሉ ላይ በምታዩት መሰረት በተለያዩ ሁኔታ የተዘጋጁ ይገኛሉ። ሌላው በምስሉ ላይ የምንመለከተው ጃር አይነትና መጠን ሲሆን ይህም ካገኛችሁ የጠርሙሱን ጃር ቢሆን ይመረጣል። ካልሆነ ግን እኔ በቤት ውስጥ በዚህ አይነቱ መልክ በማዘጋጀት ተጠቅሜያለሁ። እናንተም ሞክሩት። ዋናው ነገር አየር የሚያስገባና ውሃ የሚያስወጣና የሚያስገባ መሆን አለበት። በመቀጠል ስራ የምንጀምረው 2 የሾርባ ማንኪያ የብሮኮሊ ፍሬ ባዘጋጀነው ጃር ውስጥ እንጨምራለን። በመቀጠልም ንጹህ ወራጅ የሆነ የቧንቧ ውሃ በመጨመር እናለቀልቃለን። በመቀጠልም የጃሩ ግማሽ ድረስ ውሃ ጨምረን የፀሐይ ብርሃን በማያገኝበት ቦታና ሙቀት ባለበት ቦታ እናስቀምጠዋለን። በተለይ የኪችን ካቢኔት ውስጥ ብናስቀምጠው የበለጠ ተመራጭ ነው። በፕላስቲክ ጃር ክዳኑን በመብሳት የምንጠቀም ከሆነ ቀዳዳው ሰፊ ስለሚሆን ውሃ ስናፈስ የዘር ፍሬዎቹ እንዳይባክኑ በነጠላ ወይም ደግሞ በቺዝ ክሎዝ በማድረግ ክዳኑን መጠቀም ይኖርብናል። ይህም ማለት እስከ 2ኛው ቀን ድረስ ዘሩ ካደገ በኋላ ይህ ሁኔታ አያስፈልግም። በዚህ አይነት ሁኔታ ለ12 ሰዓት ያህል ከዘፈዘፍነው በኋላ ውሃውን አዘግዝቀን እንዲወጣ ማድረግ ነው። ከዘፈዘፍነው በኋላ ሲመሳሽ ውሃውን በማፍሰስ ዘሮችን በምስሉ ላይ እንደምትመለከቱት በማድረግ ከጓድጓዳ ሳህን ላይ ማስቀመጥ ይሆናል። የመጀመሪያ ቀን ብለን የምንጀምረው እንግዲህ ከዚህ ቀን ጀምሮ ነው። እንደዛ ካሳደርነው በኋላ የመጀመሪያው ቀን 1 ጠዋት ውሃ በላይ በኩል እንዲያገኝ አድርገን በመነቅነቅ ውሃውን ቀስ አድርጎ ማፍሰስ። ከዛ ለ12 ሰዓት ያህል አዘግዝቀን እናስቀምጠዋለን። ሲመሳሽ በተመሳሳይ ውሃ ጨምረን ለቅለቅ አድርገን ውሃውን በማፍሰስ አዘግዝቀን እናስቀምጠዋለን። ከዚህ በኋላ ከ2ኛው ቀን ጀምሮ በተመሳሳይ ሁኔታ ጠዋትና ማታ ውሃ በመጨመር አለቅልቀን ውሃውን በማስወጣት ቀስ አድርገን በተዘጋጀው ጎድጓዳ ሳህን እናስቀምጣለን። ውድ ቻናሌ ተከታታዮች ከ3ኛው ቀን ጀምሮ የዘር ፍሬው ያለውን ለውጥ በየቀኑ ያለውን ለውጥ የቀረበውን ቪዲዮ በጥሞና ተከታተሉ።
በ5ኛውና በ6ኛው ቀን በመስኮት በኩል የሚገባ የፀሐይ ብርሃን እንዲያገኝ እናደርገዋለን። ይህ የሚጠቅመው ብቅሉ አረንጓዴ ከለር እንዲይዝና የበለጠ እንዲያድግ ስለሚያደርገው ነው። ከ7ኛው ቀን ጀምሮ ከዚህ በመቀጠል ያለው የሥራ ሂደት የበቀለውን ቡቃያ ሳይበላሽ ከ1 ሳምንት በላይ እንዲቀመጥ እርጥበት እንዳይኖረው የምናደርግበት ዘዴ ይሆናል። በመጀመሪያ ቡቃያውን ከጃሩ ላይ እናወጣና በጎድጓዳ ሳህን እናስቀምጣለን። በውሃ በደንብ በማጠብ የሚታዩ ፍሬዎችን መለየት ይሆናል። ያደጉትን ቡቃያዎች እያወጣን ዝርግ በሆነ ሌላ ሳህን ላይ የኪችን ጨርቅ አድርገን እርጥበቱን ማስወገድ ነው። ከዚህ በኋላ እያወጣን በሳንድዊች ከሰላጣ ጋር በሚያመችን ሁኔታ ለ1 ሳምንት መጠቀም እንችላለን። ውድ የቻናሌ ተከታታዮች ያላችሁን አስተያየት ኮሜንት ላይ በመጻፉልኝ ቸርን ሰንብት።